ሰላም እንዴት ናችሁ? እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። አዲስ ከሆናችሁ ሳብስክራይብ ማድረጋችሁን አትርሱ። ከዛ በፊት ግን ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ጀምሩ። እንግዲህ እንደተለመደው ከተምብኔሉ እንዳያችሁት ዛሬ ኤጀንት አንድን ሰው እንዴት ነው የምታደርጉ የሚለው ነው። በድጋሚ በፊት ቪዲዮ ተሰርቷል፣ ግን በድጋሚ ብዙ ችግሮች እንደ ኢረሮች ስለተፈጠሩ አሁን እንዴት እንደምታደርጉና ችግሮች ካሉ ደግሞ እንዴት ሶልቭ ማድረግ እንደምትችሉ ነው ማሳያችሁ። ቪዲዮ ባጭሩ ስለዛ ነው። ስለዚህ እንደተለመደው ወደ ቪዲዮ እንሄድ። አሁን መጀመሪያ ማለት ነው ያው እዚህ ፎሎዊንግ ላይ ትገቡና ፎሎዊንግ ላይ ከገባችሁ በኋላ እኔ እቺ ልጅ ቅድም ሪሙቭ አድርጊያታለሁ። መጀመሪያ ሪሙቭ ማድረግ ስለሚያስፈልግ ማለት ነው። ያው ሪሙቭ ማድረግ እንዴት ነው የምትችሉት? አሁን እንደዚህ ነው ድሌት ነው የምታደርጉት። ከዛ በኋላ እንትኑ እዚህ ፎሎዊንግ ላይ ኮፒ ላድርገው፣ አይዲዋን ኮፒ ላድርግ። ኮፒ ያደረኩ ኮፒ ካደረጋችሁ በኋላ አሁን ሪሙቭ አድርጋችኋል፣ ኮፒ አድርጋችኋል አይዲውን። ቀጥታ ወደ የት ነው የምትሄዱ? ማይ ኤጀንሲ ላይ ትገቡና ሳብ ኤጀንሲ ኢንቫይት አይዲ የምትሏታቸው እሷን ትጫናላችሁ። ከዚህ ላይ አሁን ምን እንደሚሉ ይይትኝ። ይሄ ነው ኤረር። እንግዲህ ብዙዎቻችሁን እየገጠማችሁ ያለና ይሄ ኤረር ምንድነው የሚለው? ሲቀርብ አድርገን ነው ኢንቫይቴሽን ሊሚት ሪችድ ፎር ዚስ ዩዘር እና በጣም የሚያሳዝን ነው። እንደዛ አይደለም። ኢንቫይቴሽን እንትን ሊሚት ደርሶ አይደለም፣ ዝም ብሎ ነው። አሁን እቺ ልጅ ለመጀመሪያ ጊዜ ነው እንደዚህ ያደረጉት፣ ግን ብዙ ጊዜ ልካችኋል ነው የሚለው። ማለት ኤጀንት ለማድረግ ሞክራችኋል ብዙ ጊዜ ለማለት ነው ያው እንትን ያሉት እና አይደለም፣ እንደዛ አይደለም። የራሳቸው ስህተት ነው። እዚህ አንፃርም እኔ እንትን ጠይቄ ነበረ፣ ከስተመር ሰርቪስ ጠይቄ ነበረ እና የመለሱልኝ መልስ እንየው አንዴ። እዚህ ጋር እንደምታዩት ሄሎ ድር ዊ ሪሲቭ ፊድባክ አባውት ይላሉ እዛ ታች ላይ ሄሎ ቦሎ አፕ ኦፊሻል when I send agency invite or ID it says error invitation limit reached for this user. I am sure it is the first time to send the agent invitation ID ያልኳቸው ማለት ነው። ፕሊዝ ፊክስ ሰች ኤረር፣ እንደዚህ አይነት ችግሮችን ፍቱ ብዬ እኔ እንትን ስጽፍ እነሱ የመለሱት ታች ዲር ዩዘር ቢኮዝ ዩ ኢንቫይት ሜኒ ታይምስ ሶ ሲስተም ሾው ኢንቫይት ሊሚት። መጀመሪያ እኔ ምን አይነት ሰዎች ራሱ ከስተመር ሰርቪስ እንደሚሆኑ ያስቀኛል። ዲር ዩዘር እንግሊዘኛው እንኳን እንዴት እንደሚጽፉት ዲር ዩዘር ቢኮዝ ዩ ኢንቫይት ሜኒ ታይም አይደለም ታይምስ ነው መባል ያለበት። ከዛ ቀጥሎ ደግሞ ይሄ ሶ ሲስተም ሾው ሳይሆን ሲስተም ሾውስ ኢንቫይት ሊሚት ነው መባል ያለበት እና በዚህ ነው የሚለካው። ራሱ ዝም ብለው ኦፊሻል ሰዎች እንዳልሆኑ የምታዩት በዚህ ነው። ያው ዞሮ ግን ዋናዎች ናቸው ማለት አይደለም። ከስተመር ሰርቪስ ላይ የሚቀጠሩ ሰዎች እንደ ዋና አትያቸው 994 ላይ እንዳሉት ሰዎች ኢትዮ ቴሌኮም ላይ እንደዛ አይነት ሰዎች ናቸውና ከስተመር ሰርቪስ ላይ የሚቀመጡት ዚስ ማች ሙሉ እውቀት አላቸው ማለት አይቻልም። እና ሲስተሙ የሰጡትን ነው የሚያደርገው እንጂ እና የሲስተሙ ችግር አለም ሰዎቹ እንደገና ፊክስ ማድረግ አለባቸው ይሄን ሲስተም። ዞሮ እስከዛ ምን እንጠቀማለን ነው አሁን ሶሉሽኑን እንሄድ። አይዲ ምንም አያስፈልግም። እዚህ ጋር ገብታችሁ ኤጀንሲ አሁን ከገባሁበት ማለት ገብታችሁ ከታች ሳብ ኤጀንሲ ኢንቫይት ሊንክ ይላል። ሊንኩን ትጫናላችሁ ማለት ነው። ይሄንን ሊንክ ትጫናላችሁ። ከዛ ኮፒ ታደርጉና ለዛ ሰው በዋትስአፕም ሆነ በቴሌግራም መላክ ይቻላል። ግን እስካሁን እነሱ የዋትስአፕ ላይ ነው አሪፍ እያሉ ይነበረ፣ ቴሌግራም ላይ ጥሩ አይደለም ምናምን እያሉ ነበር። ዞሮ ከዚህ ነው የምትልኩ፣ ዋትስአፕ ላይ ትልኩለታላችሁ ማለት ነው። ቀጥታ ወደ ፎርሙ ይወስደዋል ማለት ነው። ለማንኛውም ሶሉሽኑ ምንድነው? በሌላ ሶሻል ሚዲያ ከሶሻል ሚዲያዎች ደግሞ ቴሌግራምን ሞካክረነዋል ብለዋል ሌሎች ልጆች፣ እየሰራ አይደለም። ዋትስአፕ ላይ ካደረጋችሁት ዋትስአፕ ላይ ያለውን ሊንክ ሰው እናንተ ሆስት ያደረጋችሁት ሰው እዚህ በፊት ኤጀንት ለማድረግ ስትሉ በዚህ ከላካችሁለት ቀጥታ ወደ ፎርሙ ነው የሚወስዳቸው። እዛ ቬሪፊኬሽን ዳግም ይሰጣሉ። ፌስ ቬሪፊኬሽን ማለት ነው። ለማንኛውም የዛሬው ቪዲዮ ይሄን ይመስላል። ቻናላችንን ሳብስክራይብ በማድረግ ላይክ በማድረግ እንዲሁም ለሌሎች ሼር በማድረግ ተባበሩ። ያው በደንብ እያደግን ነው እያስባለሁኝ። ኢንጀስት ወመንስ አሪፍ ቪው ላይ አሪፍ ሳብስክራይበር ላይ ነው ያለን። ሰላም ለእናንተ ይሁን። ቻው